ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በእነሱ መልእክተኝነት ያመነው ማን ይባላል? ነሳራ ነው ሰውየው በለው። ወረቃ ቢን ነውፈል። ረሱል ሰለላሁ ዐለይሂ ወሰለም ባለቤቶች መካከል መጨረሻ የሞተች ሴት ማን ነች? ኡሙ ሰላማ። ረሱል ሰለላሁ ዐለይሂ ወሰለም በሌሊት ጉዟቸው ከመካ ወደ አክሳ የተጓዙት በምንድን ነው? በግመል በለው ግመል በቡራቅ ነው። ከመዲና ሰዎች ለመጀመሪያ ጊዜ እስልምናን የተቀበለው ማን ይባላል? ወላሂ አለም በለው። ጃቢር ቢን አብዱላህ። በኢስላም ታላቅ ድል ተብሎ ቁርአን ላይ የተጠቀሰው ምንድነው? ታላቅ ድል የውመል ፉርቃን። በለው ፈትሁል መካ ነው። ኢዛ ጃአ ነስሩላሂ ወልፈትህ። የሁደይቢያ ስምምነት የጻፈው ሰሐባ ማን ተብሎ ይጠራል? ለመጀመሪያ ጊዜ ኸሊፋ ነው ዑስማን በለው። ዑመር ደርሰ ነበር። አሊ ረዲየላሁ ዐንሁ። አሊ ወላሂ ያአላህ። ረሱል ሰለላሁ ዐለይሂ ወሰለም በሌሊት ሊሰደዱ ሲል ቁረይሾች ተሰብስበው ግድያቸውን ያሲሩበት ቤት ምን ይባላል? ያውቀዋል። ጠፍቶበት ካሉ በስተቀር ያውቀዋል። ጠፍቶበት ዳሩን ነድዋ። ወደ ሐበሻ የተሰደዱት የረሱል ሰለላሁ ዐለይሂ ወሰለም ሚስቶች እነማን ናቸው? ጥቀስ። ኧረ ቢስሚላህ ወላሂ እኮ በጣም ከባድ እኮ በለው። ሰውዳ፣ ሁለቱ ዘይነብና ኡሙ ሐቢባ። የኸሊፋው አሊ የስልጣን ዘመን ስንት ነበር? ከባድ ይጠይቀኛል ይሄ ልጅ። 3 ዓመት በለው በቃ 5 ዓመት ነበር። በመዲና የወረዱ ምዕራፎች ብዛት ስንት ናቸው? ዛሬ በቃ ምንድነው የሚረሳ? 28 ምዕራፎች ናቸው። በኑህ አለይሂ ሰላም እና በአደም አለይሂ ሰላም መካከል ያለው ስንት ዓመት ነው? ኦኬ ልዩነት ዓመት 10 ክፍለ ዘመን። በመካ የወረዱ የምዕራፎች ብዛት ስንት ናቸው? ወላሂ ቆይ 114 ሲቀነስ 86 ምዕራፎች